ምናምን ስላት ተዋት አንተም ከነሱ ጎን ምናምን ብዙ ነገር ተናገኔ ሳውዲ እጄ እንደዚህ ያረጋታለው ፈጣሪ አይኗን ለዘላለም ውር እንዲያረጋት ምናምን አለችና እንደ ድንገቱ ነው ልጅቷ እህትየው እኔ ከሌላ ሰው ጋር ጋንቻት እሷ ቤት ይዛት ሄዳ ጠዋት ኤምባሲ ሊሄዱ ሲል ለሊት ላይ አመለጠች። ለሊት ላይ አመልጣ ከዛ ልጅቷን ይዟት ሲሄዱ ወላሂ ሳሪ ብታያት ይሄ እንዳለ እጇ የቀጠቀጠቻት ጀርባዋ እግሯ እንዳለ ጠቁሯል። 6 ወር ሙሉ ደሞዝ አልሰጠቻትም። ቪዲዮ ለኔ ተልኮልኝ 24 ሰዓት በካሜራ ነው የምትቆጣጠራት ሴትዮዋ። ሽንት ቤት መኝታ ቤቷን እንዳለ በካሜራ ነው የምትቆጣጠራት። ምን አለች ለኔ ካሜራ አለኝ ልክልሃለሁ እንዳለ ምን እንዳረግሽ ታውቃለህ? ካሜራ ይላከችልኝ ሴራሚክ ትንሽ የተጫረ ሴራሚክ አለው እሱን እኮ ነው ሰበር ያለችው። ማለት ስትወለውል ወይ ተጭሮ ይሆናል እሱን አንስታ ትልክልኛለች። ሴራሚክ ለምን ሰበረች ብላ ሴራሚክ ስለተጫረባት ምን አይነት ጊዜ ነው የደረስነውና ልጅቷ ስንት ዓመት ነው ታውቃለች? 15 ዓመቷ ነው። የ15 ዓመት ልጅ እንዴት ስደት ይላካል? ሀገራችን ላይ ሳሪ የሚያናደው እኮ በፎርጅድ ፓስፖርት 22 ዓመት እያሉ የ15 ዓመት ልጅ እየላኩ እንግዲህ ሀገር ላይ ራሱ ፍትህ ያስፈልጋል። ሀገራችን ላይ እንደዛ አይነት ነገር መቆም አለበት። ይሄ በፎርጅድ የሚሰራ ነገር እነዚህ ልጆች ህፃኖች ልጆች ናቸው። በረሃ ላይ እያለቁብን ነው እህቶቻችን። ኧረ እባካችሁን ፍትህ እንደው እንደ ፓስፖርት ሲወጣ በትክክል ፓስፖርት አውጡ። ይሄ ፎርጅድ ነገር የሚባል ይቆም። እቺ ልጅ 15 ዓመቷ ነው። ትናንትና እኔ ጋር ላይቭ ገብታ ሳሪ ብታያት ያምር ከባድ ነው። አሁን ያለው ነገር በተለይ በጣም ከባድ ነው። እንደምታየው ነው ሰው ልጆቹም አትምጡ ሲባሉ እንደምታየው ሀገር ላይ መደፈሩ መገደሉ በጣም ከባድ ነው። በጣም ነው የሚያሳዝነው። በጣም ነው የሚያስጠላው። ስለዚህ አሁን ምን እንደሆነ ታውቃለህ? እንደዚህ አይነቱን ነገር እኛም ሶሻል ሚዲያ ላይ እንደዚህ ለነሱ አዌርነስ በመስጠት ካልሆነ በስተቀር ከመጡ በኋላ ወደዛም ወደዚህ ማድረግ አትችልም። ኤኒዌይስ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክፍልኝ። ልጅቷ ትናንትን ስለተባለ ነው አለ የምትለው ነገር ካለ በውስጥም ታውራኝ። እኔም ደግሞ የመላይ ማቀውም ስለሌለኝ ወደ አንተ የመጣውበት ምክንያቱ ግዴታ ልጆቹ የመላይ ሙቪ ያቃል ሲሉ እሺ ብለን ነበረ። እናመሰግናለን። ስለረዳትም ደግሞ እናመሰግናለን። መልካም ነገር እንደሚሆንላትም ተስፋ አለኝ። አይ እዛ አሁን እቺ ያገናኘዋት ሰው በጣም የመላይ በጣም ቆይታለች። ቋንቋውንም ትችላለች። ምን አለችኝ? ደላሎቹን ሁሉም ታውቃቸዋለች እና እነዚህ እቺን ሴትዮ ወደ ህግ እንደምታቀርባት ነው እንትን ያለችኝ። ግን ብዙ ነገር ልትናገር ስል አትናገር ያልኳት። ለምን እዚህ ጋር ያዳምጡናል። በነገራችን ላይ በፌክ አካውንት ስለሚያዳምጡን አንዳንድ ነገሮች በሚስጥር ማድረግ አለብን። ልጅቷ አሁን ያቺን ከዳነች በኋላ ያለውን ነገር ወይ አንቺ ጋር ቀርባ ይሄ ነው ብላት እንድትናገር ማለት ነው። ዋናው ነገር እህቷ ሰላም መሆኗን ነው እኛ የምንፈልገው። ለምን እዚህ ብታይ ልጅቱ ትናንትና በጣም አላሰራለች። በጣም እያለቀሰች ነበረ። በጣም ነበር የምታሳዝነው። እህቴ እንደዚህ ሆናብኛለሽ ምን ስትል አብዛኛው ሰው ደግሞ እነሱ ናቸው አንተን የጠቆሙኝ። እኔ እንኳን ብዙም የሰው ቤት ተከታታይ ባልሆንም ግን አንተ ሰው እንደምታውቅ ስላደረጉ በጣም አመሰግናለሁ። እንግዲህ ፍትህ አግኝታ ደግሞ ወደኛ እህቴ ሰላም ሆናልኛለች ብላ እንደምትመጣም ተስፋ አለኝ። ሆነን ለመናገር አመሰግናለሁ። እሺ ሳሪ ይመችሽ። ሰላም መልካም። እሺ አመሰግናለሁ። እንግዲህ ያው ሙቪ አውርቷታል። ሁላችሁም ደግሞ ልጅቷን የምታውቋት ካላችሁ የደረሰችበትን ተመልሳ መጣ ለዛ። ስለዚህ ታሪክ ያላየና ያልሰማ ሰው አለ ብዬ አላስብም። ካላያችሁም ደግሞ ኢዮሃ ሚዲያ ላይ ሄዳችሁ ማየት ትችላላችሁ። እኔ የተሰማኝን ስሜት ለናንተ የምናገርበትን አንደበት የለኝም እውነት ለማውራት። ከዚህ በፊት ብዙ አይነት ወንጀል አሰቃቂ ወንጀሎችን ሰምቻለሁ። ብዙ አይነት ኢትዮጵያ ውስጥ እየተደረገ ያለው በአሁኑ ሰዓት በጣም የሚያስጠላ ነገሮች ናቸው። ግን ይሄ ደግሞ በጣም ልብ ነካኝ። ያ ሁሉም ልብ የሚነካ ታሪኮች ነው የሚፈጠረው በነገራችን ላይ። ግን ይሄ ይከፋል። የሚከፋ ፓርቲ ምንድነው? ልጅቷ ተደፍራ ተገላ ሰውየው ምንም ፍርድ ሳያገኝ ደረቱን ነፍቶ እየሄደ መሆኑ በጣም ያስጠላል። ምን ትላላችሁ እስቲ? የእናንተስ ልጅ ብትሆንስ የኔ ልጅ ብትሆንስ ብላችሁ አስባችኋል? እስቲ አስቡ እንደራሳችሁ ልጅ። እኔ አሁን የልጅ እናት ነኝ። ሁሌ የሆነ ነገር ኮሽ ባለ ቁጥር ልጆቼን ነው ማስበው። የነሱ ሲጣፋንታ ምንድነው እያልኩኝ ማለት ነው እውነት ለማውራት። ይሄ ነገር ዛሬ የሷ ቤት ገባ እንጂ የእናንተ ቤት ባለመግባቱ በምን እርግጠኛ ናችሁ? እስቲ እውነት ንገሩኝ። ዛሬ አንድ ሰው ህፃንን ደፍሮ ገሎ
ፍርድ ካልተሰጣ ሳይሰጣ ወጥቶ ደረቱን ነፍቶ ከዞረ ሌላ ሰው ለምንድነው የሚፈራ ታዲያ? ወንጀል ለመስራት ለምኑንስ ይፈራል? እሱንም ንገሩኝ። እኔ ብዙ አይነት ጥያቄ አእምሮዬ ውስጥ አለ። ውድ ኢትዮጵያኖች እባካችሁ አንድ እንሁንና ለእንደዚህ አይነት ነገር ተነስተን ሁላችንም ፍትህን ጠይቀ ድምጻችን ይሰማል። እውነት ለማውራት ድምጻችን ጎላ ብሎ ይወጣል። ተነስተን ሁላችንም አንድ ላይ ፍትህ ከጠየቅ ድምጻችን ይሰማል እና ተናበው ቀባ ጉባን ሜኒሲ አከቲቦቱ ወሩታም ቪዲዮ ሳጉቱ ላሉ ለቢያን ዱጋ ዱበቹራ namni guddaan mucattii umrii torban guunne akkamitti daffara aroonaa jechuun natti ulfaata wachin irra raawwate sanirra deebi'ee haadha doorsisan maayisiftaa lubbuun ishii tarte jetti teen akka waan ta'atu bichaan angalle beetan bicha dhugaa isii rabbi haa baasu dhugaan isii haa baatu rabbii dhugaa isii haa baasu qaami seeraa ka dhimmi daa'immanii ilaallatu waan kana please keessa bu'aatii ilaala seerri yoo ka jiraatu jechuudha biyyattii teen 7 ዓመት ጣት የ7 ዓመት ጣት ልጅ ተደፍራ ተጥላ ባህር ዳር ተገኝታለች። እንዴ ያንን ቪዲዮ ያየ ማልቀስ አይደለም እንደ እናት እንደወለደ ማልቀስ አይደለም ራሳችሁን አጥፉ ነው የሚለው። ኢንተርቪውን አዳምጡት። መድፈሩ ብቻ አይደለም እንዲ ጉሮሮዋን ያነቀው የ5 ጣቱ አሻራ ላይ ያለ እሱ አይደለም የደፈራት እንዳለ ማህፀኗ ተበትኗል። ታዲያ እንደ አንድ ሴት ልጅ እንዳላት የኔ ልጅ ብትሆንስ ብላችሁ ብታስቡ አይምሮ ያማል፣ አይምሮ ያማል። እግዚአብሔር ህግ ካለ የሞት ፍርድ ይፍረድበት። በቃ እስር ብቻ አይደለም የሞት ፍርድ ሀገራችን ላይ ህግ ካለ የሞት ፍርድ ይፍረድበት። በቃ የሞት ፍርድ ስንቱ ነው እንደነዚህ አይነት ሰዎች እየደፈሩ ህፃናቶችን እንዴ! እኔ አሁን ታዲያ ሀገሬ ላይ አሁን ልጆቼን እንዴት ነው የምኖረው? እንደዚህ አይነት ሰዎች ካሉ ሀገሬ ላይ እንዴት ነው ልጄን እንዴት ነው ሱቅ መለካት ወይ የሆነ ነገር ማረጋት? እንዴት ነው የምታደርጉት? ልጆቻችሁን ቤታችሁን ሱቅ አፈናችሁ መኖር አትችሉም ወይ? እኔ 24 ሰዓት ሙሉ ልጄ ከኔ ጋር ቁጭ በይ ማለት አልችልም። ኦኬ ያለውስ አለው የራሱ ቤት አለው የራሱ ግቢ ይኖረዋል። የሌለውስ ተከራዩ የሚኖረውስ ደሃውስ እንዴት ነው የሚያደርገው? ስለዚህ እንደነዚህ አይነት ሰዎች ይህ ወጣት ነው። እስኪ ምንድነው ይህች ልጅ ሊደፍራት ያደረገ? ምንድነው እንደዛ ያገፋፋው? ምን አይነት መጠጥን የጠጣው? ምን አይነት ድራግን የወሰደው? የ7 ዓመት ልጅን እንዲደፍር ያደረገው ምን አይነት መጠጥ ምን አይነት ድራግ የወሰደው? ማናዘዘው ወንዱን ሴቷን እንዲያጠቃ ሴት ናት አካል ሴት ናት ማናዘዘው ወንዱን ሴቷን እንዲያጠቃ ሴት ናት አካል